ቅዳሜ ዕለት አልፎ አልፎ ከተከሰቱ ግጭቶች በኋላ በሆርሙዝ ወሽመጥ ዙሪያ አንጻራዊ የመረጋጋት ሁኔታ ተስፋፍቶ ነበር። አሜሪካ በበኩሏ ከሁለት ወራት በላይ የዘለቀውን ጦርነት ለማስቆምና የሰላም ድርድር ለመጀመር በቅርቡ ለኢራን ላቀረበቻቸው ሐሳቦች ምላሿን እየተጠባበቀች ትገኛለች። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ አርብ ዕለት ዋሽንግተን በሰዓታት ውስጥ ምላሽ እንደሚሰጥ ትጠብቃለች ብሎ ነበር። ነገር ግን ከቀናት በኋላም በቀረበው ሐሳብ ላይ ከቴሄራን የተሰማ አንድም ነገር የለም። አዲሱ ሐሳብ የኢራን የኒውክሌር ፕሮግራምን ጨምሮ የበለጠ አወዛጋቢ ጉዳዮች ላይ ከመወያየታቸው በፊት ጦርነቱን በይፋ ለማስቆም የሚያስችል እንደሆነ ተነግሯል። ሩቢዮ ቅዳሜ ዕለት በማያሚ ከኳታር ጠቅላይ ሚኒስትር ሞሐመድ ቢን አብዱራህማን አልታኒ ጋር ተገናኝተው ስጋቶችን ለመከላከልና በመካከለኛው ምስራቅ መረጋጋትንና ደህንነትን ለማስፈን በጋራ መስራታቸውን መቀጠል አስፈላጊ መሆኑን ተወያይተዋል ሲሉ የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ቶም ፒጎት በሰጡት መግለጫ ተናግረዋል። በዚህ መግለጫቸው ኢራንን በግልጽ አልጠቀሱም። ይህ በእንዲህ እንዳለ የኳታር የተፈጥሮ ጋዝ ታንከር ቅዳሜ ዕለት ወደ ፓኪስታን ለማምራት ወደ ባህር ዳርቻው እየተጓዘ እንደነበር የኤልኤስኢጂ የመርከብ መረጃ ያመለክታል። ምንጮች እንደሚሉት ሁለቱ በጦርነት ውስጥ አስታራቂው ከሆኑት ከኳታርና ከፓኪስታን ጋር የራስ መተማመንን ለመገንባት ኢራን እንደፈቀደች ተነግሯል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቀጣይ ሳምንት ወደ ቻይና ጉብኝት እንደሚጀምሩ ተገልጿል። ከዚያም አስቀድሞ በዓለም ኢኮኖሚ ላይ ስጋት እየጨመረና የዓለምን ገበያ እያናጋ በሚገኘው በዚህ ጦርነት ጉዳይ ላይ ትራምፕ አንድ ነገር ላይ መድረስ ይፈልጋሉ። ለዚህም ሲባል የኢራንን ምላሽ እና ይሁንታ በጉጉት በመጠባበቅ ላይ ይገኛል። ከአንድ ወር በፊት የተኩስ አቁም ስምምነት ከተጀመረ ወዲህ በቅርብ ቀናት ውስጥ በባህር ሰላጤውና በዙሪያው ከፍተኛ የሆነ ግጭት ታይቷል። የተባበሩት አረብ ኤሚሬትስም አርብ ዕለት እንደገና ጥቃት ደርሶባታል። ይህም አሁን ላይ ያለው የተኩስ አቁም ስምምነት ላይ ጫና እያሳደረ ይገኛል። እንዲሁም ዳግም ወደ ጦርነት እንዳይመለሱ በርካቶችን አስግቷል። ቴሄራን ጦርነቱ በየካቲት 28 በኢራን ላይ የአሜሪካና የእስራኤል የአየር ድብደባ ከጀመሩ በት ጊዜ ጀምሮ በባህረ ሰላጤው ውስጥ የኢራን ያልሆኑ መርከቦችን በአብዛኛው አግዳለች። ከጦርነቱ በፊት 1/5 የሚሆነው የዓለም ነዳጅ አቅርቦት በዚህ የውሃ መንገድ ውስጥ ሲያልፍ ነበር። በቅርቡ በሆርሙዝ የባህር ወሽመጥ አካባቢ የተከሰተውን አለመረጋጋት ተከትሎ የኢራን ጦር አሁን ሁኔታው መረጋጋቱን የገለጸ ሲሆን ነገር ግን ተጨማሪ ግጭቶች ሊኖሩ እንደሚችሉ አስጠንቅቋል። በተጨማሪም ከአሁን በኋላ በኢራን መርከቦችና ወደቦች ላይ ጥቃቶች የሚፈጸም ከሆነ ኃይለኛ የሆነ ምላሽ እንደሚሰጡም አስጠንቅቋል። እንደ ኢራን ጦር መግለጫ ከሆነ ከአሁን በኋላ ኢራን ላይ ለሚደረጉ ማንኛውም ጥቃት በአካባቢው የሚገኙ የአሜሪካ የጦር ካምፖች ላይ ጥቃት በመፈጸም እንደሚበቀሉ አስታውቋል። በሌላ በኩል አሜሪካ ባለፈው ወር በኢራን መርከቦች ላይ እገዳ መጣሏ ብዙም ጥቅም እያስገኘ እንዳልሆነ ተገልጿል። የሲአይኤ ግምገማ ኢራን ለተጨማሪ 4 ወራት ያህል በአሜሪካ እገዳ ምክንያት ከባድ የኢኮኖሚ ጫና እንደማይገጥማት አመልክቷል። ይህም ትራምፕ በኢራን ላይ የበላይነትን ለመውሰድ እንደማስገደጃ ሊጠቀምበት የነበረውን የሆርሙዝ እገዳ ጉዳይ ውጤት አልባ ሊሆን እንደሚችል የሚያመላክት ሲሆን በአሜሪካ እየቀረበ ያለውን ምርጫ ተከትሎ በፕሬዝዳንቱ ላይ ጫናዎች በርትተዋል። እነዚህን ጫናዎች ለማቃለል አሜሪካ የምትችለውን ለማድረግ ፈቃደኛ መሆኗም እየተነገረ ነው። አሜሪካ በግጭቱ ውስጥ ብዙም ዓለም አቀፍ ድጋፍ አላገኘችም። ሩቢዮ ከጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር ከተገናኙ በኋላ ጣሊያንና ሌሎች አጋሮች የዋሽንግተንን የባህር ወሽመጥ እንደገና ለመክፈት የምታደርገውን ጥረት ለምን እንደማይደግፉ ጠይቀዋል። ቴሄራን ዓለም አቀፍ የውሃ መስመሩን እንድትቆጣጠር ከተፈቀደላት አደገኛ ሁኔታ ሊፈጠር እንደሚችልም አስጠንቅቀዋል። ነገር ግን ከጣሊያን ያገኙት ምላሽ እንደሚፈልጉት የሚያረካቸው አልሆነም። በስቶክሆልም ንግግር ያደረጉት የጀርመኑ ቻንስለር ፍሬድሪክ ሜርዝ የአውሮፓ ሀገራት ኢራን የኒውክሌር ጦር መሳሪያ እንዳትታጠቅ የማገድ ዓላማ እንዳላቸውና ከዋሽንግተን ጋር ያለው ልዩነትን ለማስተካከል እየሰሩ መሆናቸውን ተናግረዋል። እንደ ሜርዝ ገለጻ ከሆነ ኢራን ቦምቡን እንድትታጠቅ አይፈልጉም። ቢሆንም ሌሎች መንገዶችን መጠቀም እንጂ ጦርነት አማራጭ አይደለም ማለታቸው ነው። በዚህም ምክንያት
ከአሜሪካ ጋር ቅራኔ ውስጥ የገቡት ቻንስለሩ ነገሩን ለማብረድ እንደሚሰሩ ተናግረዋል። ሁኔታው ከተረጋጋ በኋላ በባህሩ ውስጥ የመርከቦችን ደህንነት ለማረጋገጥ ከፈረንሳይ ጋር በጋራ ስትሰራ የቆየችው ብሪታንያ ቅዳሜ ዕለት ለእንደዚህ አይነት ዓለም አቀፍ ተልዕኮ ለመዘጋጀት የጦር መርከቧን ወደ መካከለኛው ምስራቅ እያሰማራች መሆኑ ተነግሯል። ቢሆንም ብሪታንያ ጦሯን ወደ ሆርሙዝ የባህር ወሽመጥ የምትልከው አሜሪካና ኢራን ጦርነቱን ለማቆም ከተስማሙና ሰላም ከወረደ ብቻ እንደሆነ ተገልጿል። አሜሪካ ሁኔታውን በዲፕሎማሲያዊ መንገድ ለመፍታት በእንቅስቃሴ ላይ ብትሆንም ኢራን ላይ ማዕቀቦችን በመጣልም ጫና ማድረጓን አልተወችም። ትራምፕ ከፕሬዝዳንት ሺ ጂንፒንግ ጋር ለመወያየት ወደ ቻይና ከመጓዛቸው ጥቂት ቀናት በፊት የአሜሪካ የገንዘብ ሚኒስቴር አርብ ዕለት በቻይናና ሆንግ ኮንግ የሚገኙ በርካታ ግለሰቦችንና ኩባንያዎችን ጨምሮ በ10 ግለሰቦችና ኩባንያዎች ላይ ማዕቀብ መጣሉ ይታወሳል። እነዚህ ግለሰቦችና ኩባንያዎች ኢራን የሻሂድ ድሮኖችን እንድታመርት ታግዘዋል የሚል ክስ ቀርቦባቸዋል። በሊባኖስ በአሜሪካ ደራዳሪነት በኩል የተኩስ አቁም ስምምነት ቢኖርም እስካሁን ግን የሚቀዘቅዝ ነገር አልታየም። በቀጣይ ሳምንት አዲስ የውይይት ዙር እንደሚካሄድ የሚጠበቅ ሲሆን እስራኤል በበኩሏ ጥቃቶችን ቀጥላለች። የተኩስ አቁም ስምምነቱ ከታወጀበት ጊዜ ጀምሮ ለ3 ሳምንታት ጦርነቱ አልቆመም። ባለፈው 24 ሰዓታት ውስጥም ቢያንስ 24 ሊባኖሳውያን መገደላቸው ተነግሯል። የሊባኖስ የሕዝብ ጤና ጥበቃ ሚኒስቴር ቅዳሜ ዕለት ባወጣው መግለጫ በደቡባዊው ሲዶን አውራጃ በሚገኘው አልሳክሳኪህ ከተማ ላይ በተፈጸመው ጥቃት አንድ ታዳጊን ጨምሮ ቢያንስ 7 ሰዎች ተገድለዋል። እንዲሁም 15 ሰዎች ጉዳት የደረሰባቸው ሲሆን ከነዚህ ውስጥ 3ቱ ልጆች ናቸው። በሌላ ቦታ የእስራኤል ጥቃቶች በናባቲህ አንድ ሶሪያዊንና ሴት ልጁን ገድሏል። በናህሪያን 3 ሰዎች፣ በሳዲያት 3 ሰዎች፣ በሃቡሽ 3 ሰዎችና በሜፍዶን አንድ ሰው ተገለዋል። በኋላ ላይ የሊባኖስ ብሔራዊ ዜና ወኪል እንደዘገበው አንድ የእስራኤል ድሮን በቱልዱዊር መንገድ አቅራቢያ ባሉ ሱቆች በሚገኝ ሞተር ሳይክል ላይ ሚሳኤል በመተኮስ አንድ ሰው ገድለዋል። እንዲሁም 3 ወጣቶች በናባቲህ አልባያድ ሰፈር በሚገኝ ህንፃ ላይ በተደረገ የአየር ጥቃት ተገድለዋል። የተኩስ አቁም ስምምነቱ ከታጠቀው የሂዝቦላ ቡድን ጋር የሚደረገውን ጦርነት ለማስቆም ታስቦ ነበር። ይሁንና ጥቃቶቹ አሁንም ቀጥለዋል። ከኤፕሪል 16 ጀምሮ የእስራኤል ወታደሮች ወደ 500 የሚጠጉ ሰዎችን ገለዋል። ይህም የእስራኤል ወረራና ጥቃት መጋቢት 2 ከጀመረበት ጊዜ አንስቶ የሟቾችን ቁጥር ከ2570 በላይ አድርሷል ሲል የሊባኖስ የጤና ጥበቃ ሚኒስቴር አስታውቋል። የእስራኤል ጦር የደቡብ ሊባኖስ መሬት መያዙን ሲቀጥል ለብዙ ከተሞች አዲስ የግዳጅ መፈናቀል ትዕዛዞችን አውጥቷል። ይህም በመቶ ሺዎች የሚቆጠሩ የተፈናቀሉ ሰዎች እንዳይመለሱ ያደረገ ሲሆን እስራኤል አዲስ የጥበቃ ቀጠናን ለመስራት ቤቶች ማፍረሷን እንድትቀጥል አስችሏታል። ከደቡባዊ ሊባኖስ ከታይር ከተማ የአልጀዚራ ዘጋቢ የሆነው ኡበይዳ ሂቶ እንደዘገበው ከሆነ በደቡባዊ ሊባኖስ የተኩስ አቁም ስምምነት የሚባል ነገር የለም ያለ ሲሆን በየቀኑ የሚሞቱ ንጹሃን ዜጎች ቁጥር እየጨመረ ነው ብለዋል። ቅዳሜ ምሽት ላይ በርካታ የሊባኖስ ከተሞች ላይ የአየር ጥቃት መፈጸሙን የመንግስት ሚዲያዎች ዘግበዋል። በጊዜው ስለደረሰው ጉዳት የተባለ ነገር የለም። አሜሪካ ግንቦት 14 እና 15 በእስራኤልና በሊባኖስ መካከል የሚደረገውን ሁለተኛ ዙር ድርድር እንደምታስተናግድ ካሳወቀች በኋላ እስራኤል በሊባኖስ ላይ የምታደርገውን ጥቃት አጠናክራለች። የሊባኖስ ባለስልጣናት ውይይቱ ከመጀመሩ በፊት እስራኤል የምታደርገውን ጥቃት እንድታቆም ጠይቀዋል። በዋሽንግተን ዲሲ የሚካሄደው ድርድር የሁለቱንም ሀገራት ዋና ዋና ስጋቶች በጥልቀት የሚፈታ ሁሉን አቀፍ የሰላምና የደህንነት ስምምነት ላይ ይደርሳል ሲል የአሜሪካ የውጭ ጉዳይ ሚኒስቴር አርብ ዕለት ባወጣው መግለጫ አስታውቋል። በተጨማሪም አርብ ዕለት የሊባኖስ ፕሬዝዳንት ጆሴፍ አውን ለውይይቱ የሊባኖስ ልዑኩን የሚመሩትን የቀድሞ አምባሳደር ሲሞን ካራምን ተቀብለው ወደ ዋሽንግተን ከመሄዳቸው በፊት
የጉብኝት መመሪያዎችን ሰጥተዋቸዋል ሲል የሊባኖስ ፕሬዝዳንት ጽሕፈት ቤት መግለጫ ገልጿል። ይህ በእንዲህ እንዳለ በአሜሪካ በሚመራው ውይይቶች ውስጥ ያልተካተተው ሂዝቦላ እስራኤል ላይ ጥቃት መፈጸሙን ቀጥሏል። ቡድኑ ቅዳሜ ዕለት በቢያዳና በራቻፍ ደቡባዊ ሊባኖስ ከተሞች በሚገኙ የእስራኤል ወታደሮች ላይ የተለያዩ የመድፍ ጥይቶችን እንዲሁም በሚጋቭአም የድንበር ከተማ ውስጥ በሚገኝ ሌላ ጦር ላይ አንድ የድሮን ጥቃት መፈጸሙን የመንግስት ሚዲያዎች ዘግበዋል። በተጨማሪም ሂዝቦላ በአልአባድ ከተማ የእስራኤል ጦር የሆነ የዲ9 ቡልዶዘር ኢላማ እንዳደረገ ተነግሯል። በተመሳሳይ ሁኔታ የእስራኤል ጦር ቅዳሜ ዕለት በርካታ ፈንጂ ድሮኖች ወደ እስራኤል መተኮሳቸውንና አንዳንዶቹም በሀገሪቱ ውስጥ መውደቃቸውን ገልጿል። የአየር መከላከያዎች በደቡባዊ ሊባኖስ በሚንቀሳቀሱ የእስራኤል ወታደሮች ላይ የተወነጨፉ በርካታ ሚሳኤሎችን እንዳከሸፈም ጦሩ አክሏል። በሌላ በኩል አርብ ዕለት በሊባኖስ ድንበር አቅራቢያ በሂዝቦላ የተወነጨፉ ድሮኖች በሰሜናዊ እስራኤል ፈንድተው ቢያንስ 3 የእስራኤል ወታደሮችን አቁስሏል።